ሰላም ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የጻምሮ የሀገር በቀል ሕክምና ዩቲዩብ ቻናል ተከታታዮቻችን ከዚህ በፊት ጀምረን የነበርነውን በተለይ የሀገር በቀል ዕውቀትን በሳይንሳዊ ምርምር የተደገፉ ዕውቀቶችን ለማህበረሰቡ ማድረስ በባለፈው ሳምንት ጀምረናል። ዛሬ የጀመርነው ፕሮግራም ይቀጥላል። እንግዲህ ዛሬ ከጀመርነው ስንቀጥል ስለ እንቆቆ ወይም በሳይንሳዊ ስያሜው ኢምፔሊያ ሽምፐራይ የሚባለውን እጽዋት በሳይንሳዊ መንገድ እና በባህላዊ መንገድ ማህበረሰቡ ለምን ይጠቀምበታል? ያ ዕውቀት በሳይንሳዊ መንገድ የተረጋገጠ ነው ወይ? እንዴትስ ተረጋገጠ? የሚሉትን ሂደቶች ነው የምናየው። እንግዲህ እንቆቆ በኢትዮጵያ ውስጥ ለዘመናት ለኮሶ መድኃኒትነት ሲያገለግል የቆየ ሲሆን በላብራቶሪ ሙከራዎች ውጤታማነቱ ከፍተኛ ደረጃ ተረጋግጧል። እንግዲህ በተሙከራ ሂደት ስንሄድ አንደኛውና ዋነኛው ንቁ ንጥረ ነገሩን መለየት ወይም አክቲቭ ኢንግሪዲየንት የሚባለውን አክቲቭ ኮምፓውንዱን መለየት ነው። ይህ አክቲቭ ኢንግሪዲየንት ወይም ንቁ ንጥረ ነገር በእንቆቆ ፍሬ ውስጥ እንደሚገኝ ተመራማሪዎቻችን አረጋግጠዋል። ይህም ኬሚካል ኢምቤሊን የሚባል ኬሚካል ነው። ኬሚካሉ በተለይ ጸረ ትላትል እና ጸረ ብግነት ጥቅም ያለው መሆኑንም አረጋግጠውልናል። ጸረ ትላትል ነው ወይም አንታይ ሄለመንቲክ ነው ስንል ኮሶን የመግደል አቅሙ ከፍተኛ መሆኑን በምርምር አረጋግጠውልናል። ሌላው ጸረ ብግነት ነው ስንል ደግሞ ወይም አንታይ ኢንፍላማቶሪ ነው ብለው የሚገልጹት ህመምንና እብጠትን የመቀነስ ባህሪ ያለው እንደሆነ ተመራማሪዎቻችን አረጋግጠውልናል ማለት ነው። እንግዲህ ይሄ ሂደት በቤተ ሙከራ እንዴት ይኬዳል የሚለው ነው ሌላኛው በተለይ በባህል ሕክምና ወይም በሀገር በቀል ሕክምና ተሰማርተው የሚገኙ ወንድሞች እህቶቻችን ማወቅ የሚገባቸው እንዲሁም ያ ዕውቀት ከዘመናዊ ዕውቀት ጋር አብሮ መቀናጀት አለበት ብለን ስናወራ እና እድገቱንም በዚህ መጠን ስንወስን ወደፊት ለማሳደግም ስናስብ ተቀራርቦ ለመስራት እንዴት አድርገው ነው የሚሄዱት የሚለውን ማሳየት የግድ ያስፈልጋል። የላብራቶሪ ዝግጅቱ ፍሬውን መልቀም ያስፈልጋል። ፍሬውን በጥንቃቄ ማድረቅ ያስፈልጋል። ካደረቅን በኋላ መፍጨት ያስፈልጋል። እንግዲህ ዱቄቱ ላይ ነው ማለት ነው ስራዎቹ የሚሰሩት። ፍሬውን አድርቀን ከፈጨን በኋላ በተለያዩ ያ ንቁ ንጥረ ነገር ያልነውን ወይም አክቲቭ ኮምፓውንድ ያልነውን አይዞሌት ለማድረግ ለመለየት የተለያዩ መለያ መንገዶችን ይጠቀማሉ። በውሃ ያሟሙታል። በተለያዩ አልኮሎች በኢታኖል ያሟሙታል። ሜታኖል የሚባል አልኮል አለ፣ በዛም ያሟሙታል። ቶሊዩን፣ ኢተር እነዚህ ሁሉ ያን ንጥረ ነገር ለማግኘት ለማሟሟት የምንጠቀምባቸው የአሟሚ የውህድ አካሎች ናቸው። ስለዚህ በየትኛው የሟሟው የተሻለ ውጤት አለው የሚለውን ደግሞ እንግዲህ ሕክምናው ሰው ላይ አይጀመርም፣ ሰው ላይ ማሳከም ሰው ላይ አይሞከርም። በመጀመሪያ አይጠ መጎጥና ጥንቸሎች ላይ ነው ሙከራው የሚከናወነው። ስለዚህ በውሃም የለየነው ንቁ ንጥረ ነገር፣ በኢታኖል የለየነው ንቁ ንጥረ ነገር፣ በሜታኖል የለየነው ንቁ ንጥረ ነገር ሁለቱንም በዚህ ከለየን በኋላ እንስሶች በዚህ በሽታ እንዲያዙ ማድረግና ለእንስሶች ለ14 ቀን ለ48 ሰዓት ለ72 ሰዓት እንዲሁም ለተራዘመ ጊዜ ያንን በመስጠት እንዴት ከበሽታው በምን አይነት መንገድ ዳኑ የሚለውን ሙከራ ነው የሚሰሩት። በ72 ሰዓታት ውስጥ በተለይ የኮሶ ትልል ሊፈጥሩ የሚችሉ እንቁላሎችን ያሏቸውን አይጦች በእነሱ ላይ ነው ሙከራው የተከናወነው። በተለያየ መጠን ተሰጣቸው። በ72 ሰዓት በተለይ በሜታኖል የሟሟው ንቁ ንጥረ ነገር ኦልሞስት 90% እንቁላሉን በመግደል ውጤት ያሳየ መሆኑን የምርምር ውጤቱ ያሳየናል ማለት ነው። ስለዚህ ከዚህ በኋላ ውጤታማነቱ በዚህ መጠን ከተገለጸልን በኋላ የደህንነት ጉዳይ እንዴት ነው ዶዙን የምንወስነው የሚለውም ዶዙንም በዚህ መጠን ወስነው
ይህ ዕውቀት የባህላዊ ወይም ሀገር በቀል ዕውቀት በሳይንሱም ተረጋግጦ ውጤት ማምጣት መቻሉን በዚህ መንገድ አይተናል። እንግዲህ አይጦች ላይ አይጠመጎት ላይ ጥንቸል ላይ እንደዚህ አይነት ለውጥ ከመጣ በኋላ ቀጣይ ሂደቱ ምንድነው ማለት ነው? ወደ ሰዎች ፍቃደኛ ወደ ሆኑ ሰዎች ሙከራው ይከናወናል ማለት ነው። ዶዙ ከተወሰነ ውጤታማነቱን ካረጋገጥን በየትኛው ነው ንቁ ንጥረ ነገሩ በየትኛው አሟሚ ነው የተሻለ ንቁ ንጥረ ነገር የተገኘው የሚለው ከተወሰነ በኋላ በብዛት ያ አክቲቭ ኢንግሪዲየንት ወይም ንቁ ንጥረ ነገር ለይተን ወዴት ነው የምንወስደው ማለት ነው? ወደ ክሊኒካል ትራያሎች ወይም ሰው ላይ ወደሚደረግ ሙከራ ይሄዳል። ሰው ላይም በዛ መጠን ውጤት ካመጣ ታብሌቱ በከፍተኛ ደረጃ በፋብሪካ ደረጃ እንዲመረት ይደረጋል ማለት ነውና በዛሬው ዕለት እንቆቆን በዚህ መልኩ ሳይንቲስቶቻችን ተመራማሪዎቻችን የሀገራችን ነባር ዕውቀት ወይም የሀገር በቀል ዕውቀት በሳይንሳዊ መንገዱም ዕውቀቱ በጣም ትክክለኛ መሆኑን ማረጋገጣቸውን እናያለን። እንግዲህ በዚህ ሂደት ውስጥ ብዙ ቁም ነገሮችን ያየን የጨበጥን ይመስለኛል። ብዙ ጊዜ ዕውቀቶቻችን ጥንታዊ ዕውቀቶቻችን ከጥንታዊ መዛግብት ከጥንታዊ ብራና ዶክመንቶች የምናገኛቸው ዕውቀቶች አባቶቻችን እንዲሁ ሞክረው ተጠቅመውበት ያለፉበት ጊዜ ነበር። አሁን ደግሞ ዘመኑም በመታገዝ ወደ ዘመናዊ ምርምር በማምጣት ዕውቀቶቻቸውን እየፈተሽን ለሰፊው ማህበረሰብ ማዳረስና ሀገራችንም የውጭ ምንዛሬ የምትዋጣበት መቀነስ ከዚህ ካሁኑ ትውልድ ይጠበቃል። ዕውቀቶቹ አሉ። ዕውቀቶቹን ሳይንሳዊ ማድረግ እጅግ በጣም ጠቃሚና ሀገርንም የሚጠቅም ህዝብንም የሚጠቅም ዜጎቻችንንም ደግሞ በሀገራቸው እንዲኮሩ በሀገራቸው ዕውቀት እንዲታበዩ ማድረግ ይቻላልና ይሄንን ዘርፍ ማበረታታት በጣም ተገቢ ነው። ይሄንን ቪዲዮ የምታዳምጡ አድማጭ ተመልካቾቻችንም ለሰፊው ማህበረሰብ እንዲደርስ ሰብስክራይብ ሼር ማድረግ እንዳትረሱ። ዘርፉንም እንዲህ አይነት አስተዋጽኦ ያለው ዘርፍ ስለሆነ የሀገር በቀል ዕውቀትንም ማበረታታት በዘርፉ ላይ የተሰማሩ ሰዎችንም ማበረታታት ተገቢ ነው ብለን በዚሁ አጋጣሚ መልእክት እናስተላልፋለን። ስላዳመጣችሁን እጅግ በጣም እናመሰግናለን። በሚቀጥሉት ይሄንንና መሰል እጽዋቶችን ዕውቀቶችን ይዘን ወደ እናንተ እንመጣለን። ለዛሬው በዚሁ ይቆየን። ሰላም ሁኑ።